የሀገሬ ልጆቹ እንኳን ደስ ያላችሁ። እጅግ ደስ ብሎኛል። የክቡር ፕሬዚዳንት ሲሪል ራማፎሳን ንግግር እንዲህ ብዬ እያየው ነበረና ለዛ ነው አይኔ የቀላ። ለህዝቤ በጣም ስለምጓጋ ስለምሳሳለት ሰው ሀገር ላይ ብቻ ክፉ እንዳያገኘው ሁልጊዜ ምኞቴ ነው። እንግዲህ ክቡር ፕሬዚዳንት ሲሪል ራማፎሳ ሳውዝ አፍሪካ የሁላችንም ናት ካሉ በኋላ ዶክሜንትድ ስለማድረግ ጠንከር አድርገው አውርቷል። ዶክሜንትድ ያልሆነውን ዶክሜንትድ ማድረግ ላይ በደንብ ፎከስ አድርገው አውርቷል። ሌሎች ሃራስሜንት አቢዝ በሀገሪቱ ላይ የተስፋፉ የመጡ እዚህ ያልተወለዱትን የመጥላት መቆም እንዳለበትና ከባድ የሆነ አፍሪካውያነትን የሚያስተሳስር ንግግር ነው ያደረጉት። እንግዲህ ስለ ህገወጥን ጠንከር አድርገው አውርተዋሉ። ስለ ወንጀለኛም ጠንከር አድርገው አውርተዋሉ። መጤ ጠል ጥላቻ አራማጆች ላይም ጠንከር አድርገው አውርተዋሉ። መጥቶ እዚህ እየኖረ ስነ ምግባር ስለሌለውና መጥፎ ባህሪ ላለውም ጠንከር አድርገው አውርተዋሉ። እንግዲህ እውነት ለመናገር ጋናውያን ወደ ሀገራቸው ሁለተኛ ዙር ሊሄዱ ነው። ማላዊ እየተመዘገበ ነው። ሞዛምቢክ ወደ 900 እንደሆን ተመዝግቦ እየሄደ ነው ሲባል የኛዎች ውስጥ በባስ አይሄዱም። ረጅም ርቀት የመጡ ናቸው። እግዚአብሔር ልብ ይስጣቸው እያልኩ ጸሎቴ ነው። እንግዲህ ዛሬ 8-9 ዓመታት ሳውራ የነበራቸው የማህበረሰባችን ግብረ ገብ ስነ ምግባሮች በመንግስት ጋር እየተተወሩ እንደሆነ እያወራው ነበር። መክዶናልድ ላይ ስብሰባ ያደርጋሉ። መክዶናልዱ ሙሉ ሞልቶ ጥቁር ምግብ አጥቶ ይመለሳል። ናንዶስ ይገባሉ። ናግዶስ ላይ ስብሰባ ያደርጋሉ። ጥቁር መጥቶ ስብሰባ ሞልቶ የሞላውን ሰው አይቶ ሪግሬት ዳርጎ ይሄዳል። መንገድ ይዘጋሉ። ፌክ ቁልፎችን እንዲህ ያወዘወዙ ይታያሉ። ሊሞዚኖ ብሎ መንገዱን ሁሉ ዘግቶ በቃ የራሳቸው መንገድ ይመስል ብሎክ ያደርጋሉ። የሀገሪቱን ህግና ፕሪንሲፕል አይጠብቁም። ይሄን ጩኸቴን እግዚአብሔር እዚህ ምድር ላይ ጮኬ ሰውም ተግባራዊ ሳያደርግ መጨረሻ ይሄ ነገር ምን ሊሆን ነው የሚል አሁንም ብዙ ስጋት አለኝ። እግዚአብሔር ይመስገን ግን የፕሬዝዳንቱ ንግግር ልብ የሚያሳርፍ ነው። እንግዲህ መቼ ይፍቀዱ መቼ ይክፈቱ አይታወቅም። ሊጋል የሆኑ ሰዎች ሊጋሊ ማድረግ ቬሪፋይ ማድረግ ዶክሜንትድ የማድረግ ግዴታ ይኖራል እያሉ ነው። እና ያው በዚህ ወላፈን ደግሞ ጥንቃቄ አድርጉ። የሌላችሁም እግረ መንገድ የተያዛችሁ ገቢ መደረጋችሁ አይቀርምና ይሄ እውነት ለመናገር ከጎረቤቶች አንጻር አሁን ከሚሄዱ ከሚመዘገቡት አንጻር ስጋት ከፍተኛ ስጋት አሁንም አለኝ። ጥንቃቄ አድርጉ። ሌላ በጣም እንድትጠነቀቁ የሚፈልገው አንድ ዜጋ አንድ ስብሰባ ላይ ምን አለኝ፣ አንተ ስለናንተ ልጆች ስዊትና ዲስታንስ ሌቭል እየቀነሱ አሮጊቶችን እያገለገሉ ያሉ ናቸው ትላለ። የናንተ ልጆች ላይቭ ላይ ብር እየቆጠሩ የኛን ልጆች ፕሮቮክ እያደረጉ አይደለ ወይ? በእኛው መሬት አለኝ። ትልቅ ባለስልጣን ነው። የኛ ልጆች 50 ሳንቲምና 20 ሳንቲም አዋጥተው ኮሚኒቲ ነው ሰርቭ የሚያደርጉት በዲስታንስ ሌቭል። ስለዚህ ፒኪምፔና ሾፕራይት የሚያገኙትን እዛ በተመጣጣኝ እንዲያገኙ እየረዱ ነው። ከህንዲ ካሽንኬሪ ከራሱ ከነጭ ፓሽ ካሽንኬሪ እያመጡ በየሰፈሩ እኮ እናንተን ኮሚኒቲ ሰፖርት ያደርጋሉ ስል ላይቭ ላይ ብር እየቆጠሩ ሰፖርት አያደርጉም አለኝ ሚስተር ጂ አለኝ። እና ዋዛኝ ነበር የነገረኝ። ስለዚህ አሁንም እዚህ ምድር ላይ ይሄ ቲክቶክ ከመጣ ወዲህ ነው ደቡብ አፍሪካ ያለ ኢትዮጵያ ታርጌትድ የሆነ በደንብ ያዙልኝ። ደቡብ አፍሪካ ያለ ሳውዝ አፍሪካዊ አንድም ቀን ስለ ኢትዮጵያንም ሆነ ስለ ሌላ ስደተኛ ፌስቡክ ላይ ክፉ ነገር ጽፎ አያውቅም። ክፉ እንዲጽፍ ያደረግነው እኛ ኢትዮጵያውያንን እንመለስ። ተጠንቀቁ። ይህም ቪዲዮ እንግዲህ በደስታ ፈገግታ ነው የሰራሁት። እንግዲህ ቻሌንጅ ጀምሬያለሁ። ጂ2ጂ ሙቭሜንት ላለፉት 16 እና ከዛ በላይ ዓመታት በጣም በቤተክርስቲያን ዴሊጌት የሆነ ራዕይ ህዝብ ላይ የሰራ ነውና በደቡብ አፍሪካ በእያንዳንዱ ቢሮ ሎጎና የጻፍናቸው ደብዳቤዎች አሉና እግዚአብሔር ይመስገን። አንዳንዴ እግዚአብሔር ልባችሁን ያያልና ኢንተርናሽናል ኮላብ ለመፍጠር ከአፍሪካ ወጣቶች ጋር ኢንጌጅመንት ፈጥረን አንድ የፕሮሞሽን መድረክ እያመቻቸን ነው። ስለዚህ በሱ ላይ ተሳተፉ። ቻሌንጁን ተቀላቀሉ። ሁላችሁም ደግፉ። ምክንያቱም መንግስታት ግብር ይሰበስቡና ልማት ይሰራሉ። ሲቪሉ ማህበረሰብ እኔና አንተ ማለት ነው አዋጥተን ደግሞ እንደዚህ አይነት በጎ ነገሮችን እንደግፍና እናሳድጋለን።
በርካታ ሰዎች ሳተላይት ደግፉ፣ ፕሮጀክት ደግፉ፣ ብሎኬት ደግፉ፣ ፎቅ ደግፉ ይላሉ። እኔ ራዕይ ደግፉና ራዕዩ ወደ ሌሎች ሰዎች ጆሮ ይድረስ። ስለዚህ ፕሮሞሽን እንስራ፣ ማርኬቲንግ እንስራ፣ ኮላብ እናድርግ፣ በጋራ ግሩፕ ፈጥረን እንስራ። ለሀገርም ለህዝብም ድምፅ መሆን እንችላለን። ወዳችኋለሁ። ይሄ ቻሌንጅ ለሁላችሁም እንዲደርስልኝ እንኳን ደስ ያላችሁ ማለት ፈልጋለሁ። ትንሽ ሰቀቀን እየቀነሰ ነው። ያም ሆነ ይህ ግን ነገም ከነጎዳያም በተከታታይ ሰልፎችን ለመውጣት እነዛ ጽንፈኞች ግሩፖች እቅድ አላቸው። በእርግጥ ተስፋ መቁረጥ ውስጥ ስላሉ በደንብ አጥብቃችሁ ጸልዩ። ወንድማችሁ ገዛኸኝ ነኝ። ደቡብ አፍሪካ የሲፒኤፍ ኮሚኒቲ አዌርነስ የኢትዮጵያኑ የሁል ጊዜ ድምፅ። ወዳችኋለሁ። እስከ መጨረሻ ድምፄ እንዳይቋረጥ ከፈለጋችሁ ከኔ ጎን ቁሙ፣ አበረታቱ፣ አለን በሉ።